ለምን የምትሄጂው? እረፍት ማድረግ ፈልጌ እረፍት ማድረግ ፈልጌ። እና እረፍት ማድረግ ከፈለግሽ ማን ከለከለሽ? እዚያ አታርፍም እንዴ? እዛ ይሻለኛል። እዛ ይሻለኛል። እዛ ይሻለኛል? ለስንት ቀን ነው የምትሄጂው? እዛ እስከምወልድ ድረስ እዛ ቆያለሁ ብዬ አስቤያለሁ። እስከምወልድ እዛ ቆያለሁ ብዬ አስቤያለሁ። ምን ማለት ነው? እዛ መሆን በአንድ ጊዜ ወሰነሽ ነው እንዲህ ሳንነጋገርበት እንደፈለግሽ የምትወጪው? አይደለም፣ እዛ መሆን ስላለብኝ ግዴታ። እዚህ እያየህ እኮ ምንም ስነ ስርዓት ያዥ የሚያስብል ነገር እኮ አይደለም። እና ለእኔ ነግረሽኛል፣ ማታ አውርተሽኛል፣ ልሄድ ነው ብለሽኛል። አሁን ተነስተሽ አሁን ያሰብኩበት እንዴት አሁን አስበሽ ከኔ ጋር ሳትነጋገሪ ትሄጃለሽ? ምክንያቱም እዚህ ብቻዬን ነኝ፣ አንተም የለህም። ደግሞ የለህም ማለት ብቻዬን ነገሮችን መቋቋም አልችልም፣ ይከብደኛል። ያ ስለሆነ መሄድ አለብኝ። እኔ ትሄጃለሁኝ ቤት አለ እንዲ ያለው ሩታ፣ ምን እየሆንሽ ነው ያለሽው? አንተ ቤት የሆንክ መስሎክ ነው እኮ እንጂ እኮ የለም። እሺ መሄድ ነው አማራጭ የሚሆነው? እርግጠኛ ነሽ? ምን አድርጌሻለሁ? ይናል እንዴ ሩታ፣ በዚህ ልክ ለምንድን ነው ሰው ላይ የምትጨክኘው? እኔ እኮ አልጨከንኩም። እና ታዲያ እንዴ? ቆይ ግን እኔ የምልህ ሁሌ ጮኸ ትችለዋለህ? ኧረ በስመ አብ ወልድሽ፣ ምን ጮኩኝ? አሁን እኮ ቀስ ብለህ እኮ ቀስ ብዬሽ እኮ ነው እያወራሁሽ ያለው። ከዚህ በላይ ምን ቀስ ልበል እንዴ? ነገረ ስራሽ እኮ ነው እንትን የሚለኝ የሚያናግረኝ እኔን። ለምን ትጮኻለህ? እኔ እኮ አልጮኩም። ቀስ ብለን አይደል መግባባት። ሳናወራ አሁን ለምሳሌ መሄድሽ ትክክል ነው አንቺ? ያው ለእኔ እኮ ብዙ ጊዜ እንድናወራ እኮ ብዙ መንገዶችን ከፍቻለሁ እኮ። በቃ ብዙ እኔ እኮ ማታም እየነገርኩሽ ነበረ። በቃ ብዙ የተዋሸ ነው ነገር አለ። ሁሉንም ነገር አትመኝ፣ የምታየው ነገር በሙሉ አትመኝ፣ የሚነገርሽን በሙሉ ነገር አትመኝ። በዚህ ልክ አላወራንም። አውርተናል ሩታ፣ በያልኩሽ ነው፣ ሁሌም ነው እያልኩሽ ያለሁት። እንዲህ በዚህ ልክ ለምንድን ነው ሰው የምታምኚው? የሚነገርሽን የሆነ የሰማሽውን ሁሉ ነገር እያመንሽ ከሆነ እኮ ነገም ህይወትሽን መኖራችን ማለት ነው። እኔ እኮ ሁሉንም እያመንኩኝ አይደለም። ሁሉንም እያመንሽ ነው አትበለኝ። ከዚህ በፊትማ ብዙ የተባሉ ነገሮች አሉ እኮ። ማመን አይነት ወይም ደግሞ ብዙ ነገሮች ሲባሉ የምቀበል አይነት ሰው ብሆን በጣም ብዙ መቀበል ያሉብኝ ነገሮች አሉ። እጅግ በቃ ሁሉንም ነገር እንዳልተፈጠረ እርሻቸው። በቃ እኛ ህይወት ላይ ምንም አይሰሩም። በቃ ሁሉንም ነገር እንዳልተፈጠረ እርሻቸው እኮ። ይኸውልህ የሚነገርሽን ሁሉ አትመኝ ምናምን ማለት የለብንም። እኔ የሚነገረኝን ሁሉ አሁንም ደጋግሜ እላለሁ፣ አመኝም አይደለም። ቢኮዝ ባለፈውም የተፈጠረውን ነገር ታሌ ፍሬምም ነበረ። ካሳየሁት በኋላ ምንም አላለም አይደል? ዝም ብሎ ነው የሄደው። ዝም ብሎ አልሄደም። በቃ መጨቃጨቅ ስለደበረው ነው። በሱ አታሳቢ። አሁን ነው እያሳበብኩኝ የዛኔም መጨቃጨቅ ስለደበረው ነው። ነገሩን ነው የምነግርህ፣ ወይም ደግሞ ዝም ብዬ እያመንኩኝ እንዳልሆነ ነው የምነግርህ። ዝም ብዬ ማመንማ እኮ በጣም የተባሉ ነገሮች አሉ። እነሱን መቀበል ወይም ማመን ነበረብኝ። በጣም ትልቅ ነገር እኮ ተብሏል። በጣም ትልቅ ነገር። ያንን ግን አክሴፕት አላደረኩም ወይም አላመንኩኝም። እያመንሽ ነው እንድትለኝ አልፈልግም። በዚህ ልክ እንድትከራከረኝም አልፈልግም። ሁል ጊዜ ቪዲዮ ባየሽ ቁጥር ነው ጠባይሽ እየተቀያየረ ያለው። እሷ ቪዲዮ በለቀቀች ቁጥር እኔና የእሷን ቪዲዮ እና ፎቶ ባየሽ ቁጥር ሌላ አይነት ባህሪ ነው እያሳየሽኝ ያለሽው። ለምን ይሆናል? ይህንን ይኸውልህ ራስህ ማለት በቃ ለራስህ ምክንያት ሰጥተህ ራስህን ማሳመን የፈለግክበት ነገር ሊሆን ይችላል። እኔ እንደዛ አይደለም። በቃ አላወራንም፣ በደንብ አላወራንም፣ አልተግባባንም፣ ነገሮችን አልፈታንም። ስለዚህ ረጅም ጊዜያቶች ሆነውናል። አትሊስት አይ ቲንክ ሳምንት አዶን ነው። ቀኑን በደንብ ማስታወስ አልቻልኩም፣ እየተጨናነኩኝ ስለሆነ ምን እንጃ አላውቅም። ወይ 4 ቀን ምናምን ይሆነዋል። ይህንን ሁሉ ቀን ግን እያወራን አልነበረም። ሩታኔም እኮ እጨነቃለሁ እንዳንቺ። አንቺ ብቻ እኮ አይደለሽ የምትጨነቂው። በስነስርዓት እያወራን አልነበረም። እኔም ኃላፊነት አለብኝ እኮ። አንቺ ኃላፊነት እንዳለብሽ ሁሉ ለሁሉም ነገር እኔም ኃላፊነት አለብኝ። ልክ እንዳንቺ እኔም እጨነቃለሁ። ያ ነገር ከተሰማ እኮ ምንድን ነው የተፈጠረው? በደንብ እንድናወራ እድሎችን መክፈት ችል ነበር። እኔ ያንን ነገር አመቻችቼ ብዙ ጊዜ እንድናወራ አድርጌያለሁኝ። ግን አንተ ያኔ አክሴፕት አላደረግክም። ከዚህ በላይ ግን ታይም ማቃጠል፣ እዚህ ቤት ውስጥ ቁጭ ብዬ መጨነቅ፣ ስትረስ ውስጥ መግባት አልፈልግም። ስለዚህ አማራጭ የሚሆነው መሄድ ነው። በዚህ ሰዓት እኔ ብቻዬን የማሳልፈውን ነገር እኔ ነኝ የማውቀው። አንተ ኢቨን በደንብ የማሳልፋቸውን ነገሮች ራሱ አታይም፣ አታውቅም። ታውቃለህ፣ ብዙ የማታውቃቸው ነገሮች አሉ። ስለዚህ ለምን እንዳውቅ በፈቀድሽልኝ ልክ እኔ ስላንቺ አውቃለሁኝ። እንዳውቅ ካልፈቀድሽልኝ ግን ምንም ነገር ላውቅ አልችልም። በቃ
ስለዚህ ሁሉ ክርክር እኮ አያስፈልገውም። ይህንን ነገር የማሳልፈው ተደብቄ አይደለም፣ እዚሁ ቤት ውስጥ ነው። አንተ ደግሞ የለህም እንዴ ሩታ? ምንድን ነው ያለሁኝ? ለምንድን የለህም የምትይኝ? አሁንም እኮ ቢሆን ተደውሎልን የመጣው የወጣኸው ጠዋት ነው ምናምን ምናምን። ስለዚህ እኔ የማሳልፈውን ነገር እኔን የማውቀው። ስለዚህ መጨነቅ አልፈልግም ከዚህ በላይ ራሴ በዚህ ሰዓት ማሳልፈው ወይም ደግሞ መቋቋም ያለብኝ ነገሮች አሉ። ስለዚህ ተጨማሪ ችግር ማስተናገድ አልችልም፣ ይከብደኛል። አንተ መረዳት እስከምችል ደግሞ እኔ ብቻዬን እዚህ መጨነቅ አልፈልግም። መልካም ጊዜ ይሆንላችሁ። ከዚህ በላይ መቆየት አልፈልግም። አቤል ደህና ተዋት። መሄድ ከፈለገች እኮ ትሄድ፣ አታስጨንቃት። አስጨንቃት እኮ አይደለም እዚች ጋር የምታስቀረት አይደል? ኤፍሬም ምን እያልክ ነው? በማያገባ አትግባ እዚህ ውስጥ። አንተ ራሱ አትግባ። ሲጀመር ትዳር ውስጥ ገብተህ አንተ መበጥበጥ የለብህም። ወንድም ና በማያገባ አትግባ። እዚች ጋር ማንም ሰው ሊያስቀራት አይችልም። መሄድ ከፈለገች መሄድ ትችላለች። ምን እያልክ ነው? የሆነ ችግር አንተ ላይ አለ፣ የሆነ ነገር አለ። እሺ አንተ አሁን ምን እያልክ ያለው? አብርሃም እየሰማኸኝ ነው? በቃ መሄድ ከፈለገች ትሄድ። የሰው ልጅ እኮ በግዴታ አስቀምጠው ምንም ነገር አለ እኮ። በቃ ቴንኪዩ ኤፋ፣ ስለተረዳኝ አመሰግናለሁ። ስለዚህ ልሂድ ፕሊዝ። ማንም እንዲለምነኝ እኮ አልፈለኩም። እየፈለግሽ ነው ያለሽ? እየነገርኩሽ እንኳን በጭራሽ አይደለም። አንተ ለምን ነው የምትለምናት? ቆይ ለምን ነው የምትለምናት? ቆይ ኤፍሬም በቴሌካንቺ የሙሉ ስናወራሽ ሆነ አይገባም። እናንተ ያላችሁ ማውራት ትችላላችሁ። እኔ ግን ልሂድበት ፕሊዝ። አቤል ልቀቀው፣ በእግዚአብሔር ይሁንብህ። በቃ ተወኝ። ኤፍሬም ግን የሆነ ችግር እንዳለበት ታስታውቃለች። ስለኔ አይመለከትም። ስለኔ አይመለከትም። ግን እሷ ትሄዳ እንዴ? ይሄው እንዲፈጠር ያደረኩህ አቤል አንተ ነህ። በቃ አንቺ ቆይ ፍላጎትሽ ምንድን ነው? በግድ እግርሽ ላይ ልወድቅልሽ ነው ነው? እንደዛ ነው ፍላጎትሽ? ነው ምንም ግዳጅ የለብን። ማን አስገደደ? እና ታዲያ በቃ እያስረዳሁሽ እንኳን ለምን አይገባሽም? ነው ፈልገው አእምሮሽን ለምን ክፍት አታደርጊው? ራሷ ጋር ሆና ተረድታ ትምጣብሽ። በቃ ትረዳ፣ ለራሷ ጊዜ ሰጣት ትረዳ። በቃ እንደዚህ ማለት እዚህ ጋር የሆነ ነገር ስላለ ምናምን አታስመስል። እሺ ሩታ አንድ ነገር ልንገርሽ፣ እኔ እያስመሰልኩኝ አይደለም። አሁንም አይጠበቅብህም። በቃ አታስመስል በእናትህ። እኔ ነገር ነው የሰለቸኝ። በዛ ላይ በቃ አታስመስል። ማውራት የምንችልበት ብዙ ታይሞች ነበሩ። ያን የት ነበር ከአንተ እንዴ? ሁልጊዜ እኮ እያወራን ነው። በዚህ ርዕስ ነው ሁሌ የምናወራው አይደል? መሳናወራ ቀርተን እናውቃለን። በቀደም የሆነ ስልክ ፋይል የሆነ ነገር ብለሽ ይዘሽ መጣሽ። ትክክለኛ ያልሆነ መረጃ ይዘሽ መጣሽ ይመስላል በደንብ እንዴ ሩታ። እኔ አይመለከትም። አታውራ። በቃ ሲጀመር አንተ ላይ የሆነ ነገር እንዳለ ታውቃለች። በቃ በጣም ቴንኪው፣ አመሰግናለሁ። ከዚህ በላይም አንተን መጨነቅ ወይም እንዲህ መጨቃጨቅ የለብንም። ሁላችሁም አንዴ ዝም በሉና እኔ ልሂድ ፕሊዝ። ሻንጣው ልቀቅልኝ፣ አለበለዚያ እሄዳለሁ። እኔ እሸኛታለሁ፣ አትላፈጥ። እኔ ቤቷ ልሸት እመጣለሁ እኮ። ተረጋጊ። ቆይ መሄድ ካለብሽም አውረተን ነው የምትሄጂው። በስነ ስርዓት አውሪ እንዴ። ይህ መፍትሄ ይሆናል? ቆይ አንቺ አስበሽበታል? እመኝኝ ሩታ፣ ሳምንት እንኳን አትቆይም። እንደምትመጪ እርግጠኛ ነኝ። እሱንማ እንዴት እንደምቆይ እኮ አብረን እናያለን። በደንብ ቆይቼ ራሴን አረጋግቼ በሰላም ወልጄ እመጣለሁ። መምጣት ካለብኝ አለቀ። እና ለምንድን ነው የምታለቅሽው? አለቀስኩት። ሂድ እናት አባቷ ጋር ወንድም ነኝ የምትለው እያስመሰልክ ነው። ወይኔ ጉዴ! ከአንድ ወንድም ተረጋጋ። እሱም እያለ ያለው ነገር ትክክል ነው። እያወራ ያለው እኔ ሳታስፈቅድ ነው አይደል? እችን ሻንጣ ምናምን አስተካክላ ልወጣ ነው ብላ የጠበቀችኝ። ለእኔ ያወራችኝ ነገር የለም አይደለ? ትክክል ነው። እሱም እያወራ ያለው በቃ ጊዜ ተናግሬያለሁ። እኔ መንገድ ከፍቼ ላምነው፣ አንተ ግን ያኔ ፈቃደኛ አይደለህም። አለቀ በቃ። ነገሮች ደግሞ መጠበቅ ይሰለቻል። ኧረ በእግዚአብሔር ትሄድና በቃ ራሷን አረጋግታ ትምጣ። መምጣትም ከቻለች ትምጣ። ራሷን በሰላም ከሆነ እኮ ትሄድ። ሰላም ሆነን ከሄድን ችግር የለውም። ሰላም ሆነን ከሄድሽ እኮ ችግር የለውም። እኔ አንድ ሳምንትም 2 ሳምንት ማርፈሽ እኮ መምጣት ትችያለሽ። ለእኔ ችግር እኮ አይፈጥርብኝም። ችግር እኮ የለውም። በቃ ቢሆን ኖሮ ቢሳካ እንዳልኩሽ በቃ ያቀርነውን እቅድ አሳክተሽ ብትሄጂ ቤተሰብ ጋር ደስ ይለኝ ነበረ። አይ ካልሽኝ ግን እኔና አንቺ ተነጋግረን በሰላም ፈተነው፣ ችግሩን ሁሉንም ነገር በሰላም ፈተነው። ለሳምንትም ለ2 ሳምንት ሄደሽ መምጣት ትችያለሽ እኮ አላስገደድኩሽም። ሰላም ነን እኮ አሁንም ችግር የለውም። ግን አንቺ እዛ ሄጄ ነው የምቆየው ምናምን የሁሉ ነገር ለምን ትያለሽ? ሩታ ምን ችግር ተፈጠረ? ደህና አይደለን እንዴ? እኔ ነገ ጠጥቶሽ እንደምትመለስ ስለማውቀው ነው ሩታ። ዛሬ ሆይ ሆይ እያለ ነው አእምሮሽ፣ ዙሪያሽ ላይ ሴጣንም የሆነ ነገር እያንዣበበብሽ ነው ያለው። ገባሽ? ይህንን ነገር እየሰማሽ ግን አንቺ የምትሄጂ ከሆነ ነገ ጠጥቶሽ ነው የምትመለሽ። ያኔ ደግሞ እኔ እንደጠበቅሽኝ ላታገኝ ትችያለሽ። ስለዚህ ስርዓት ይኑርሽ ሩታ፣ ስርዓት ይኑርሽ በቃ።
አውሩና እኔ እሸኝሻለሁ። እኔ ቢያንስ እኮ ጊዜ እንኳን አልሰጠሽኝም። ለኦዲየንስ እንኳን ትክክለኛውን እውነት ትክክለኛውን መረጃ አልተናገርኩኝም አይደለ? ማን ከለከለ? እስከዛሬ ድረስ ብዙ ታይሞችን እኮ አቃጥላል። ያ የት ነበርክ እስከዛሬ? ማውራታችንም አፍክን የያዘ ነገር አለ ወይስ ማረጋገጥ የምትፈልገው ነገር አለ ወይስ መደበቅ የምትፈልገው ነገር አለ? ሁሉንም ነገር እኮ ይኸው ማውራት እኮ ነው። አሁንም ይኸው ሬዲ ነህ፣ ማውራት ትችላለህ ከፈለግ፣ ችግር የለውም ማለት ለኦዲየንስ ሁሉንም ነገር ያስተካክለዋለሁ። ሁለት ቀን ስኝን ያስተካክለዋለሁ። በቃ ያ ከእሷ ጋር ማውራት ካለብኝም አውርቼም ይሁን ለምን ሲባል በቃ መገናኘትም ካለብኝ ተገናኝቼም ይሁን ምን ልታወራ ሩታ እየነገርኩሽ በቃ ማስተካከል ያለብኝም ያስተካክላለሁ። ሁለት ቀን ስኝ ግቢ ወደ ቤት ነው ግቢ ወደ ቤት ሁለት ቀን ስኝ በቃ እኔ ያስተካክለዋለሁ ሁሉንም ነገር። እኔ ከዚህ በላይ የማቃጥለው ታይም የለም አይደለም። ሁለት ቀን 2 ደቂቃ አንቺ አሁን እኔ ተረድቼሻለሁ። እየረበሸሽ ያለው ቀን በቀን እሷ የምትጭናቸው ቪዲዮዎች ናቸው አይደለ? እኔ እንደዛ ቪዲዮ አስፈራርተን የሆነ ነገር ልትላት ነው የፈለገችው። ምንም ነገር አልላትም። የፈለገችውን ነገር የማድረግ ምንም ላስፈራራትም አልችልም። ግን ደግሞ እኔ መገናኘት ካለብኝ በአካል አግኝቻትም ቢሆን ማውራት ያለብኝ ነገር አወራታለሁ። እስከዛሬ አላገኘኋትም ያለክ ማን ነው? በእናትህ ልቀቀው። አቤል ችግር ምንድን ነው? አብርሽ እየተማመናችሁ እኮ አይደለም። በቃ እያመነችህ እኮ አይደለም። የምታወራው ነገር እያመነችህ አይደለም። በቃ ይፋ ይበቃል። ሲጀመር አንተ አትረባም፣ ወንድም አይደለም። ኧረ ወይኔ ማትረባ አንተ ከእኔ ጋር ታወራ ማትረባ ነው። እግዚአብሔር ከአንተ የማይጠበቅ ነገር ታደርጋለህ። አቤል ተረጋጋ። ትዳር ውስጥ ገብተህ ትበጠብጣለህ እንዴ? እንድትሄድ ትፈቅዳለህ? አሁን ስማኝ፣ እሺ የምትልህ ከሆነ አስገባት። ሁለት ቀን ታገሺ። ከእሷ ጋር መገናኘት ካለብኝም ተገናኝቼ ሁሉንም ነገር ራሴ ያስተካክለዋለሁ። አለቀ። አስገባሽ እየሰማሽኝ ነው? ሁለት ቀን ስጪኝ። ከእሷ ጋር መገናኘት ካለብኝ ተገናኝቼ አውርቻት እፈታለሁኝ። እስከዛሬ ታሳብሽኝ ነው እንዴ? እስከዛሬ ስትገናኝ ለምን አይፈታውም ነበረ? አንቺ እኔ ከእሷ ጋር ተገናኝቼ አላውቅም። ችግር የለውም። የተዛሬ ማስተካከል ችል ነበር። ችግር የለውም። አንተ እዚህ ጋር ቆመህ አውራ። ከዛ የሚፈጥረውን ይፈጥራል። እየሰማኸኝ ነው? ሁሉም ነገር እዚች ጋር በእልና በጭቅጭቅ ነው። በቃ መሄድም ካለባት ሄዳ እኮ ከራሷ ጋር ተረጋግታ መምጣት ትችላለች። ምንድነው አንተ ይህን ነገር እያስጨነቀ ያለ እንዴ? እሷ መወሰን ፈለገች አይደል? የራሷ ውሳኔ መወሰን ፈለገች አይደል? የሆነ ቪዲዮ ባየች ቁጥር ሁሌም ትናደዳለች። ሁሌም የሆነ ነገር እኮ የሆነ ነገር በራሷ ታድርግ፣ ፍቀድላት። እንዴ ለምን ነገር ታድርግ? በቃ እንዴ የሆነ ነገር አድርጋ ትምጣ። እስኪ ትየው፣ ሁሉም ነገር ትየው። እንዴ አንዳንዴ እኮ መፍቀድ ማለት ሁሌ እኮ አስገድደው ያ ሰው እኮ አታስቀረው ማለት እንዴ የሆነ ችግር በተፈጠረ ቁጥር ሁሌ ቦርሳ ይዞ መውጣት አለ እንዴ? ኑሮ እንደዚህ እኮ አይኖርም። በቃ ኑሮ መኖር ከፈለገች በስነ ስርዓት ነው መኖር ያለባት እንጂ ሁሌ ሻንተ መሳብ አያስፈልግም። የሰማኸኝ ነው አይደል? እንደ አንተ ምዝች ጋር ተለማምጠህ ማንንም ማኖር አለ የለብህም እንዴ? ለወደ ምትለማመጣት መሄድ ካለባት ትሄድ። አሁንም በቃ ከራሷ ጋር ማድረግ ያለባት ነገር አድርጋ። ከራሷ ጋር አይደለችም። ሰላም ሆነ እንድትሄድ ምንም ችግር የለውም እኮ በቃ ከራሷ ጋር መሄዷ ሰላም የሚሰጣት ከሆነ ትሄድ እንዴ። አሁን እዚህ ቤት መቆየትም አልፈለግም። እውነቱ ነገር ማለት ነው። እየተጨቃጨቃችሁ መቆየት አልፈለግም። በቃ እኔ አስተካክለዋለሁ። ሁለት ቀን ትስጠኝ። በቃ ያቺኛዋን ልጅ አግኝቻትም ይሁን ምንም ይሁን በቃ እኔ ማስተካከል ያለብኝን ነገር ነው ያስተካክል። ነገር እንደዚህ እየለመንካት አለም ታስተካክል ነገሮች እውነታውን እንዴ በቃ ትንሽ በለ እኔ አስተካክለዋለሁ። ጸባችን ይበዛል፣ ፍቅር አላግባባንም። ብዙ ዓመት ብንኖርም እኛ አልተጣጣምንም። አንድ ላይ ነን እንጂ አብረን አይደለንም። ራስሽን በመውደድ አሳዝነሽኛል። ለእኔ ግድ አይሰጥሽ በጣም ጎርተሽኛል። ደህና ሁኚ ይመችሽ ብሄድ ይሻለኛል። ባይ 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 አንቺ አልተቀይ